የሰንበት አምልኮና ዘላለማዊነት ብዙዎች በቅርቡ በየሚዲያው እየወጡ ሰንበትን አታክብሩ፣ ሰንበታችሁ ክርስቶስ ነው፣ ክርስቶስ ሞቶላችኋል። ኢሳይያስ ምዕራፍ 2 ቁጥር 16 ላይ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ እያሉ ያስተምሩናል። ይህንን ጽሑፍ የጻፈው ጳውሎስ ነው። እንግዲህ ይህን ጥቅስ በመጠቀም ወይም ሰንበት የአይሁድ ነው በማለት ችግር የለውም ሰንበትን ባታከብሩ አይፈረድባችሁም ይሉናል። ታዲያ ለምን ሰባተኛ ቀን አድቬንቲስት እዚህ ሰንበት ላይ ይሙጥኝ አለ? አምልኮ ስላላት መጽሐፍ ቅዱስን በደንብ ስለማታነብ የካላንደር ስህተት ስላላት። በእነዚህ ተቃራኒ አስተምሮዎች አንድ ነገር አስተዋልን። ሰይጣን ሰንበት እንዳይከበር የፈለገበት ምክንያት አለው ብሎ እየሰራ ነው። በዚህም በቂ ማስረጃ ከመጽሐፍ ቅዱስ እናመጣለን። እባካችሁ ይህ አስተምሮ እንዳያልፍበት ለምትፈልጉ ኮፒ ሊንክ ሼር አድርጉ። መጽሐፍ ቅዱስ ሰንበት ቅዳሜ እንደሆነ ተናግሯል። ብዙዎች ጴንጤዎች ሰብከውልናል። እግዚአብሔር ይባርካቸው። የሰንበት ቀን አምልኮ መች እንደተጀመረም በደንብ እናውቃለን። ለብዙዎች መሰናክል የሆነው መች እንደቆመ ነው። ጳውሎስ ይህንን መጽሐፍ ሲጽፍ ምክንያት ነበረው። ይህ ምክንያት ሁለት ህጎች ናቸው። አንደኛው ሞር አለው፣ ሁለተኛው ደግሞ ሴሬሞኒ አለው። ይህ እዚህ ጋር የተጻፈው ሴሬሞኒ ያለው ነው። ይህም ደግሞ የሙሴ ህግ ተብሎ የተቀመጠው ህግ እንደነበረ አውርተናል። ከፓስተር ዳዊት ጋር ኢንተራክት አድርጌ የሰራሁትን ማየት ትችላላችሁ። ይሄኛውም ጥላ እንደዚህ ነው ብሎ ይነግራል። ይሄ ጥላ በየዓመቱ እስራኤላውያኖች ሲያቀርቡት የነበሩት በዓላት ነበሩ። እነዛ ቀርተዋል። እኛም እናምንበታለን፣ ትተናቸዋል፣ አናከብራቸዋል። ክርስቶስ የሞተልን ዓላማ በደንብ ስለምናውቅ ስለዛ ወንድሞቼ አትሳሳቱ። ጳውሎስ ራሱ ሰንበትን ያከብር ነበር። ታዲያ ሐዋርያት ምዕራፍ 17 ቁጥር 2 ላይ ስለዚህኛው ሰንበት ይሆናል 3 ሰንበታትን ያህል ከነርሱ ጋር ከመጽሐፍ እየጠቀሰ ይነጋገር ነበር ይላል። ታዲያ ጳውሎስ ለራሱ እያከበረ እኛን ተው እያለን ነው። በነገራችን ላይ ስንቶቻችን ይህን ጥቅስ እናውቃለን? ሰማይ የጀመረው ሰንበት ሰማይ እንደሚቀጥል ታውቃላችሁ? ኢሳይያስ ምዕራፍ 66 ቁጥር 22 ላይ እኔ ምሰራት አዲስ ሰማይና አዲስ ምድር ከፊቴ ጸንተው እንደሚኖሩ እንዲሁ ዘራችሁ ስማችሁ ጸንተው ይኖራል ይላል። እዛው ኢሳይያስ 66 ቁጥር 23 ቀጥሎ ስናነብ እንዲህ ይሆናል፣ በየመባቻውና በየሰንበቱ ስጋ ለባሽ ሁሉ በፊቴ ይሰግድ ዘንድ ዘውትር ይመጣል ይላል እግዚአብሔር። ዘውትር ይመጣል ይላል። እንደዚህ ከሆነ እዚህ አሁን ትተን እዚህ አቁመን ተመልሰን እዛ ልንቀጥል ነው ማለት ነው። በተለይ በዚህ ዘመን ያላችሁ ወጣቶች ንቁ፣ በደንብ አንብቡ መጽሐፍ ቅዱስን። ሰይጣን ሊያታልል በጣም የታተረ